አርቶ የሚሰማ አምላክ ጌታ የተባረከ ይሁን። በዚህ ክፍል ውስጥ በዳዊት ሕይወት ብቻ ሳይሆን እንደሱ ባሉ ሰዎች ሕይወት ውስጥ ዳዊት እየሞገተ ይሰምራል። የመጀመሪያው ነገር ከዚህ ከመዝሙር 31 የምንማረው ነገር የመጀመሪያው ዳዊት ጠላቶቹ ወጥመድ ቢያጠምዱበትም ለመውደቅ ቢገዳገድም ስሜቱ ወደ ወታች ቢዋሽቅም በእግዚአብሔር ይታመናል። በእግዚአብሔር ይታመናል። ራሱን ያያል። ደካማ ነው። ዙሪያውን ይመለከታል። ማንም የለውም። ነገር ግን በእግዚአብሔር ይታመናል። ራሳችሁ ስታዩ ደካማ እንደሆናችሁ የምታዩ ሰዎች፣ በዙሪያችሁ የሚረዳችሁ ሰው የሌላችሁ ሰዎች፣ ምድረ በዳና በፈተናው እያለፋችሁ ያላችሁ ሰዎች በእግዚአብሔር የምትታመኑ ከሆነ በዚህ ዓመት እግዚአብሔር ያስገርማችኋል። በረምጩና አሜን በሉ። እግዚአብሔር አንቺን አይተው፣ እግዚአብሔር አንተን አይተው። ወዳጆች መዝሙረኛው የእምነት ስሜት ውስጥ ሆኖ እግዚአብሔር እኛን የሚያድንበት ሕጋዊ መንገድ እንዳለው እንድታውቁ ፈልጋል። እግዚአብሔር እኛን የሚረዳበት ሕጋዊ መንገድ። አንዳንድ ጊዜ ባለስልጣኖች የቱንም ያህል ሊረዷችሁ ቢፈልጉ እናንተን የሚረዱበት ሕጋዊ መንገድ ይቸግራቸዋል። እግዚአብሔር እናንተን ካፈር ከትቢያ አንስቶ በከበረ ሰረገላ ላይ ለማስቀመጥ ሕጋዊ መንገድ። በእግዚአብሔር መታመናችሁን ቀጥሉ። እግዚአብሔር ያስገርማችኋል። ማን ጠበቀ? የዛሬ 20 ዓመት ወደ አርባ ምንጭ ዩኒቨርሲቲ ለመማር ሲሄድ 20 እና 21 ዓመት ሲሄድ ዛሬ እዚህ ቆሞ የሚያገለግላችሁ አገልጋይ ይሆናል ብሎ የጠበቀ ማንም አልነበረም። ባደግኩበት ሰፈር በተማርኩበት ትምህርት ቤት ለዚህ ይደርሳል ብሎ ያሰበ ማንም የለም። ዛሬ ብዙዎች እኔን ሲመለከቱ ይገረማሉ፣ ይደነቃሉ። ለምን መሰላችሁ? ገና በልጅነቴ ገና በኢትዮጵያ ከፍታ ላይ እግዚአብሔር ያቆማል። በቃ አሁን ይሄን ኮንፈረንስ የምንዘጋው በትንቢት መንፈስ ነው። አሜን እንድትል ፈልጋለሁ። የሚረግም ብዙ ውድቀትን የሚፈልግ አለ። እኔ መርቃለሁ፣ እኔ ባርካለሁ። የእግዚአብሔር አስገራሚ ማዳን ወደ ቤት ይገባል። አንተ ጎረቤት ይስማ፣ መንገደኛው ይስማ። ጩና በደባርከ አሜን። ማይ ጋድ እኛ ልጆቹ ስለሆንን እግዚአብሔር አድበስብሶ አያድንም። በአደባባይ በግላጭ ሞሽሮ በክብር አድበስብሶ አይደለም ታሪክን የሚቀይረው። አድበስብሶ አይደለም እግዚአብሔር የሚያከብርህ። ወንድ ስማ፣ ሰዎች እስኪገረሙ እየተጠቋቆሙብህ ብዙ ያወሩብህ ያፌዙብህ እያዩ እግዚአብሔር በዚህ ምድር ላይ ማዳኑ ባንተ ሕይወት ይገልጣል። እስኪ ጩኹና በደንብ አድርጋ አሜን በል። ዳዊት በእግዚአብሔር ይታመን ነበር። በእግዚአብሔር ይታመን ነበር።